በቢሮ ደረጃ ስለሚኖረው ፖለቲካ እናወራለን። እንግዲህ በኦርጋናይዜሽናል ቢሄቪየር ትምህርት ውስጥ ይህ ማይክሮ ፖለቲክስ ተብሎ የሚታወቀው ነገር ነው እና ፎከስ የምናደርገው ምንድነው? ማይክሮ ፖለቲክስ ማለት በቢሮ አካባቢ ያለ አንዱ አንዱን ለመብለጥ የሚኖረው ሁኔታ፣ የግጭቶች መከሰት የመሳሰሉ ጉዳዮች እዛ ላይ ፎከስ አድርገን ሳይሆን ሰራተኞች ለምንድን ነው የፖለቲካ ፓርቲ አባል ለመሆን የሚፈልጉት በቢሮ ውስጥ የሚለውን ነገር እዛ ላይ ለማውራት ነው እና ጉዳቷንም ጥቅሟንም እንደው ትንሽ ነካ ነካ አድርገን እንድናወራ ፈልጌ ነው። እና ምን መሰላችሁ እንግዲህ ያው ይህ አስተሳሰብ አንዳንድ ጊዜ ከምን ይመነጫል? ከሰራተኞች ፍራቻም ይመነጫል፣ ከተቋሙ ፍላጎትም ይመነጫል። ለማንኛውም ግን አንዳንድ ሰራተኞች በስራ ቦታቸው ላይ በተለይ ገዢ የሆነ ፖለቲካ ፓርቲ የእሱ አባል ለመሆን የሚፈልጉት ለምንድን ነው? በሀገር ላይ የሚያመጣው ጉዳት አለ ወይ? ይህ አስተሳሰብ በተቋም ደረጃ የሚያመጣው ችግር አለ የሚለውን ነገር እስኪ ካየነው እናውራ ብዬ ነው። እና እንግዲህ ብቃት በታማኝነት ሲተካ ውጤታማነት ይጠፋል እንደምናውቀው ማለት ነው። ስለዚህ በአንድ ድርጅት ውስጥ አንድ ሰራተኛ ለምን የፖለቲካ ፓርቲ አባል ለመሆን ይፈልጋል የሚለውን ነገር ጠለቅ ብለን ስናየው አንደኛው የአገልግሎት ጥራት መውረድ ጉዳይ ነው። እሱም ምንድነው? በስራ ውጤት መመዘን ይቀርና በፖለቲካ ተሳትፎ አንዳንድ ሁኔታዎች በተለይ ሰራተኞችን የፐርፎርማንስ አፕሬዛል፣ ሌሎች ጥቅም የሚያስገኙ ነገሮች ላይ በስራ ውጤት መመዘን ቀርቶ በፖለቲካ ተሳትፎ በሚሆንበት ጊዜ ይህ የድርጅቱ ባህል በሚሆንበት ጊዜ የተቋሙ ባህል በሚሆንበት ጊዜ ሰራተኞች ወደዛ ጠጋ ይላሉ ማለት ነው። ምክንያቱም በስራ ውጤታቸው ብዙም ሲመዘኑ ስለማያዩ ወደ ፖለቲካ ፓርቲ አባልነት ጠጋ ማለት ይፈልጋሉ። ሌላው ደግሞ ተስፋ ከመቁረጥ አንጻር ማለት ነው። የባለሙያው ተስፋ መቁረጥ ሲከሰት ምንድን ነው? በብቃታቸውና በትምህርታቸው ብቻ መስራት የሚፈልጉ እውነተኛ ባለሙያዎች ብዙ ጊዜ በተልእኮ የሚመጡ ስራዎችን የመስራት እድል ሲነፈጉ ተስፋ ቆርጠው ስራቸውን ይለቃሉ፣ ሀገር ጥለውም ይሰደዳሉ። ስለዚህ ይህ ከመሆኑ በፊት አንዳንድ ባለሙያዎች ተስፋ በመቁረጥ በቃ በሙያዬ ፓርቲ አባል ካልሆንኩኝ የሚያዘኝም የለም ተሰሚነትም አላገኝም ብለው ሲያስቡ አባል ይሆናሉ ማለት ነው። የገዢው ፓርቲ አባል ይሆናሉ። ሌላው ደግሞ የፖለቲካ ጥበቃ ለማግኘት የፖለቲካ ጥበቃ የገዢው ፓርቲውን የፖለቲካ ፓወር ተጠቅሞ የፖለቲካ ጥበቃ ለማግኘት በእውቀታቸው በችሎታቸው ያልተሳካላቸው ሆነውም ሊሆን ይችላል። የሚሳካላቸውም ሆነው ደግሞ እውቀቱ ኖሯቸው ተሰሚነት የሌላቸው ሰዎች ጥቃት ይሰነዘርብናል ብለው ሲያስቡ የፖለቲካ ጥበቃ ለማግኘት እንደዛ የፖለቲካ ፓርቲ አባል የሚሆኑ ሰዎች አሉ ማለት ነው። እና ለምንድን ነው ብዙ ጊዜ እንግዲህ የፖለቲካ ፓርቲ አባል የሚሆኑት የሚለው ነገር ቅድም ካነሳ ነው ጠቅለል ካለው ሀሳብ ወጣ ብለን ደግሞ ጠለቅ ብለን ስናይ አብዛኛውን ጊዜ ከጥቃት ለመዳን ተናግረው የሚሰሙ የሚመስላቸው ሆነው ተናግረው ለመሰማት እንደዛ አይነት ፍላጎት ሲኖራቸው ነው የፖለቲካ ፓርቲ አባል የሚሆኑት ማለት ነው። የገዢው ፖለቲካ ፓርቲ አባል ነው የምላችሁ ከድሮ ጀምሮ ማለት ነው። በደርግ ጊዜ የኢሰፓኮ አባል ተሰሚ ለመሆን፣ ከዛ የኢሰፓ አባል፣ በኢህአዲግ ጊዜ ደግሞ የኢህአዲግ አባል እያለ ማለት ነው እስካሁን ደርሷል። አንደኛ ደግሞ ዋና ምክንያት ልንገራቸው እንደው ጠለቅ ብለን ስናየው የበላይ አመራሩ ምክንያቱ ማለት ነው። አንድ ሰራተኛ በቃ የፖለቲካ ፓርቲ አባል ሳይሆን በመስሪያ ቤት ውስጥ እንዳይቆይ የሚያደርጉት ዋናው ምክንያት የበላይ አመራሮች ወይም የአመራሩ ሁኔታ ነው። ይሄ የበላይ አመራሩ በቃ በባህሪው አባላት የሆኑትን ብቻ የሚያከብር የሚፈራ፣ ሌሎች ስራቸውን በትጋት አባል ሳይሆኑ የሚፈጽሙ ቢሆንም እንደ ተቃዋሚ የማየት ዝንባሌ ያለው አመራር ካለ እሱን ፈርተው አባል የሚሆኑ ብዙ አሉ። ይህንን ተጽዕኖና ጫና ለመቀነስ ኮሚኒኬሽኑ ከእሱ ጋር ለማጥበብ በመፈለግ
እንደዚህ አባል የሚሆኑ አሉ፣ በዚህ ፍራቻ ማለት ነው። ሁለተኛ ደግሞ በመስሪያ ቤቱ ዝቅተኛው የደረጃ እድገት ደረጃ እንኳን በአባላት ምርጫ ላይ አተኩሮ የሚሰጥ ከሆነ ኢቭን ቲም ሊደር ቡድን መሪ ሁሉ ሳይቀር በኖሚኔሽን አይነት ሲሆን እና እነሱ ጎበዝ ሆነው በእንደዚህ ኖሚኔት መደረግ ሳይችሉ ሲቀሩ እኔም መብት አለኝ ተምሬያለሁኝ እኩል ከእነሱ ጋር ብለው አፍ አውጥቶ በድፍረት ለመናገር የፓርቲውን ፓወር ለመጠቀም አባል የሚሆኑ አሉ ማለት ነው። ኦኬ፣ ለእንደዚህ አይነት ጉዳይ። ሌላው ደግሞ በሌሎች ዘንድ እሱ አባል ነው እየተባሉ እንዲፈሩ የፓርቲውን የስም ጉልበት በመጠቀም የፓርቲ አባል እኮ ነው የሰውዬ እና አንናገረውም እንዲባሉ እንዲፈሩ አባል የሚሆኑ አሉ፣ ዝም ብለው ማለት ነው። እና ከሹመኞች ጋር ጓደኛ ሆነው ለመታየት ኦኬ፣ እንደዛ የሚሆኑ አባሎች ደግሞ አሉ። ሌላኛው ደግሞ ብዙ አላብዛላችሁ፣ አንድ ልጨምርላችሁ። ፓርቲው በዝናው፣ በፖለቲካ አቋሙ፣ በክብሩ ፓርቲውን አፍቅረውት ወደውት አባል ቢሆኑ ይበልጥ በፖለቲካ አመራሩ ተወደው ተልእኮዎችን ለመቀበል ምቹ ሁኔታ እንደሚፈጥርላቸው አስበው ኦኬ፣ ፓርቲውን በዝና ወደውት ነው፣ በፖለቲካ አቋሙ በክብሩም ወደውት ነው። ኦኬ፣ አቅሙ አላቸው፣ ጉልበቱ አላቸው፣ ችሎታው አላቸው። ግን ሞር ሪስፖንሲቢሊቲ እንዲሰጣቸው ሞር ከፓርቲውን በኩል የሚመጣ ተልእኮ ካለ እየተቀበሉ እንዲሰሩ ሞር በፓርቲው አባላትም እና በፓርቲው ደግሞ እምነት ተጥሎባቸው ብዙ ስራ እንዲሰጣቸው እውቀታቸውን ሞር ጥቅም ላይ መዋል የሚፈልጉ ሰዎች ፓርቲውን ወደውት አባል የሚሆኑ አሉ። ፓርቲውን የሚወዱት ያሰራኛል፣ የፓርቲ አባል ሲሆን ሞር ሚሽን እቀበላለሁ፣ ታማኝነትም ይኖረኛል ብለው አባል የሚሆኑ አሉ ማለት ነው። እና ምን መሰላችሁ፣ አራተኛው ጥሩ ነው አሁን ያልኳችሁ፣ ፓርቲውን ወደው ሞር ከፓርቲው ሚሽን ተቀብሎ የበለጠ ስራ ለመስራት ከፓርቲው ጋር የፓርቲው አባላትና አመራሮች ጋር ተቀራርበው የበለጠ ስራ ለመስራት ፓርቲውን ወደ አባል የሚሆኑት እነዚህ ሞር ፖቴንሻል ያላቸው ሰዎች ናቸው። ደስ ይላሉ። ለፓርቲውም ጠቀሜታ ያላቸው ናቸው። ለካምፓኒውም ጠቀሜታ ያላቸው ናቸው። ለማንኛውም ምን መሰላችሁ፣ ግዴታ ነው። በቃ ፖለቲክስ፣ ማይክሮ ፖለቲክስ በማንኛውም ተቋም ውስጥ ግዴታ ነው። ግዴታ ነው ስላችሁ አንደኛ በግል ሴክተር ደረጃ ማለት አይደለም፣ በመንግስት መስሪያ ቤቶች ውስጥ ግዴታ የሚሆንበት ምክንያት ከላይ አገርን የሚያስተዳድረው ፓርቲ እሱ የሚልካቸው ተልእኮች፣ የሚቀርጻቸው ፕሮግራሞች፣ የረጅም ጊዜ እቅዶቹ ተግባራዊ መሆን እንዲችሉ ግዴታ የእሱን አካሄድ አምነውበትና እሱ የሚያዘውን ትዕዛዝ ተቀብለው ተልእኮውን ተቀብለው የሚፈጽሙለት የራሱ ሰዎች ያስፈልጉታል። ስለዚህ እነሱ ግዴታ በየመስሪያ ቤቶች ውስጥ የመኖራቸው ግድ ነው እና አንዳንዶች በስራ አስኪያጅና በምክትል ስራ አስኪያጅ ደረጃ ይበቃል። ሌሎቹ ዲፓርትመንት ሄድ፣ ቲም ሊደር፣ ዲቪዥን ማኔጀር የመሳሰሉት እነሱ በውድድር መሆን አለባቸው የሚሉ አሉ። ግን በሁለት ጎኑ ይታያል። አንደኛ እነሱ በምክትል ስራ አስኪያጅና በስራ አስኪያጅ ደረጃ የፓርቲ አባል በሹመት ሌላው በችሎታ ይሁን ቢባል እላይ ላይ ተንጠልጥሎ ሊቀር ይችላል። ስራዎች ወደ ታች ሲወርዱ የፓርቲ አባል ያልሆኑት የሚቃወሙ ከሆኑ ስራውን ሊያበላሹ ስለሚችሉ አንዳንዶች ምን ብለው ያምናሉ? እስከ ዝቅተኛው የስልጣን ተዋረድ ደረጃ እስከ ቡድን መሪ ደረጃ የፓርቲ አባል መሆን አለበት ብለው ያምናሉ። ኦኬ፣ ለሜሪት ተወዳድሮ እንዲያድግ ላይፈልጉ ይችላሉ። ምክንያቱም ከላይ የመጣው የፓርቲው ፕሮግራም እስከ ታች ድረስ ደርሶ ስራው እንዲፈጸም ሲፈለግ ኦኬ፣ በሌሎች ላይ ፓርቲ ባልሆኑ አባሎች ላይ እምነት ሳይኖረው ሲቀር ከላይ እስከ ታች ድረስ ያለው የስልጣን ተዋረድ በፓርቲ አባል ሊተካ ግድ ይላል ማለት ነው። አንዳንዶች ደግሞ የታችኛውን ሳያስገድዱት የፓርቲ አባል ያልሆነም በችሎታ ብቻ እንዲወዳደር የሚፈቅዱ አሉ። ለማንኛውም ዛሬ ያነሳሁላችሁ ጉዳይ ይሄ ነው። መልካም ቀን፣ ይመቻችሁ።